ሚስጥረ ጋዜጠኛ ነበርሽ። ከጋዜጠኝነት በአጭር ጊዜ ውስጥ ፖለቲከኞች ተገኘሽ። እኔ አሁን ከኢሃፓ ውጪ ሌላ ፓርቲ ውስጥ ግቢና ስሪብት ላይ አላደርገው። በዚህ ዘመን ትውልድ ለፖለቲካ ፍራቻ እንዲኖር ያደረገው ምንድነው? መስዋዕትነት ለመክፈል ነው የኢትዮጵያ ፖለቲካ ውስጥ የምትገባው። ወጣቶች ለምን ማለት ነው መብታቸውን ለማስከበር ተከበረ መስዋዕት ነው አልኩ። ግን ተከበረ ወይ? ያ ትውልድ ለዛ ነው ለውጥ አልለውም ያልኩ። ለምን መሰለሽ ይሄ ትውልድ አይሰራም ብሎ ለመወሰን የነዛን ሰዎች መስዋዕት መቀጠል ነበረበት። ዓለም አቀፍ ተቋማት የሚገልጹት መረጃ ከተቀበላችሁ እድገት አለው ይወስዳል። አይኤምኤፍም ወርልድ ባንክም አይኤምኤፍ እና ወርልድ ባንክማ ኢትዮጵያ አድዋን እንኳን መክፈል ያልቻለች ሀገር ብለዋታል። በጎን ደግሞ እድገቷ ይሄን ያህል ፐርሰንት ይሆናል ብለው ያስቀምጣሉ። ነገ እኔን መተው ሊያስሩኝ ይችላል። ትፈሪያለሽ? ኦፍኮርስ ለምን አልፈራም እንዴ? የምትሄጂበት የፖለቲካ አካሄድ ትክክል ነው ብለሽ ካስ ህግ ከተከተልሽ ለምን ያስፈራሽ? ሌሎቹ እኮ ህግ ሳይከተሉ አይደለም የታሰሩ። ጤና ይስጥልኝ የምን ይሉ ፖድካስት ቤተሰቦች፣ ዛሬ አዲስ እንግዳ ይዣለሁ። ምን ይሉ ሰዎች ስንል አዲስ እንግዳችን እንግዲህ ሚስጥረ ስላሴ ታምራት ትባላለች። ከእሷ ጋር ቆይታ እናደርጋለን። እንግዲህ የእሷን ጉዳይ ስናነሳ ጋዜጠኛ ነበረች፣ ከተወሰነ ጊዜ በኋላ ፖለቲከኛ ሆናለች። ወደ ጉዳያችን ከመግባታችን በፊት ግን ዩቲዩባችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሚስጥር እንኳን ደህና መጣሽ። እንኳን ደህና ቆይ። ሚስጥረ ጋዜጠኛ ነበርሽ። ከጋዜጠኝነት በአጭር ጊዜ ውስጥ ፖለቲከኞች ተገኘሽ። ምክንያት ምን ይሆን? ያው ጋዜጠኝነት አንተም ፕሮባብሊ እንደምታውቀው መስራት የምንችልበት ሁኔታ አይደለም። በተለይ ፖለቲካል ጆርናሊዝም ላይ በደንብ መስራት የሚቻልበት ሁኔታ አልነበረም። እኛ ደግሞ በደንብ ጫና ነበረብን። የሚሰራበት ሚዲያ ተቋም እንደ ጋዜጠኛም እንደ ተቋምም ብዙ ጫና ነበረብን እና ሚዲያው ከዛ በላይ መቀጠል ሳይችል ሲቀር ማለት በተለይ በዜናው በፖለቲካው ያን ያህል መቀጠል ሳይችል ሲቀር እና የውስጥም አለመግባባቶች አንዳንድ መፈጠር ሲጀምሩ እንግዲህ ሙሉ በሙሉ ወደ ፖለቲካ መግባት ይሻላል በሚል ነው ወደዚህ የመጣሁት። ፖለቲከኛ ሲታሰብ ግን ማለት ወጣት የሆነ ሰው ቀድሞ የፖለቲካ ባክግራውንድ ከሌለው ይከብዳል ብዬ አስባለሁ። ቀድሞ የፖለቲካ ባክግራውንድ ነበርሽ ተማሪ እያለሽ ዩኒቨርሲቲ ላይ? እንዲህ አጫጭር ጽሁፎች ከመጽሐፍ ከመከታተል በቅርበት የዘለለ እንደዚህ አክቲቭ የሆነ የፖለቲካ እንቅስቃሴ አልነበረኝም። ግን ጽሁፎችን በመጽሐፍ በተለይ አንዳንድ የሚፈጠሩ ክስተቶች ላይ አስተያየቶችን በማስቀመጥ እንትንል ነበረ። ግን እሱም ለራሴ ስል ነው እንጂ ብዙ ፖለቲከኛ የመሆን ህልም ኖሮኝ አይደለም። በጋዜጠኝነት ነበር መቀጠል የምፈልገው እስከ መጨረሻው። ግን ፖለቲካ ላይ ነበር መስራት የምፈልገው እንጂ ራሴ ፖለቲከኛ ሆኜ እቀጥላለሁ የሚል እስከ ቅርብ ጊዜ ድረስ እንትን የለኝም ነበር። 60 ዓመት የሚጠጋ የፓርቲ ሂደት ወይም ጉዞ አለው። በኢትዮጵያ ነባራዊ ሁኔታ ውስጥ ደግሞ በጥሩ በመጥፎ የሚነሳ ነው። እንዴት መረጥሽ ኢሃፓን? እንዳልኩ የኛ የሚዲያ ተቋም መጀመሪያ ስንሰራ የነበረው በተለይ ደግሞ ድምፅ ለሌላቸው ለምሳሌ የተቃዋሚ ፖለቲካ ፓርቲዎች፣ ከዛ ደግሞ በተለይ ገጠሩ ማህበረሰብ እና እንደዚህ ሚዲያውን አያገኙትም እና ደግሞ ሚዲያውን ቢያገኙት ደግሞ ጥሩ ነው ማለት ማግኘት መብታቸው ነው በሚል ነበረ እንደዛ አይነት ነገሮችን እንሰራ የነበረው እና በዛ ምክንያት ቅርብ የሆነ ግንኙነት ነበረን ከአመራሮቹ ጋር። ግን እንዳልኩ በጋዜጠኝነት የመቀጠል ፍላጎት ስለሆነ የነበረኝ አስቤው አላቅም። ግን እንደዚህ አሁን ቅድም ያልኩ ነገር አይነት ሲፈጠር ኦኬ ስለዚህ ምንድነው ማድረግ ያለብኝ? ወደ የኢንተርቴይንመንት ጋዜጠኛ መሆን አልፈልግም ወይ ደግሞ ሌላ ስራ መስራት አልፈልግም። ስለማትወጁ ኢንተርቴይንመንት ነው አልሆንም ለኢንተርቴይንመንት። ምክንያት ማለት አንዳንድ ሰው እኔም አይደለሁም ብዬ ነው የማስበው። እንኳን አይደለም የስክሪን ለምሳሌ የዜና አንባቢ ነኝ ብዬ አላስብም። በቃ ከጀርባ ሰራ ኦልሬዲ ብዙ ዓመትም እንደዛ ነው የቆየው። ግን እንዲሁም አንቺ ብዙ ሰው በኢትዮጵያ የሚዲያ ላንድስኬፕ ውስጥ ከለርፉል ይወዳል ማለት ስራው ምናምን ሳይሆን እንዴት ወደዛ አልገባሽም ብዬ አልሆንም ለኢንተርቴይንመንት። አንደኛ ድሮም ደግሞ አሁን ልጅ ሆነን ምናምን ቴሌቪዥን ስናይ የመዝናኛ ፕሮግራሞች ብዙ አይስቡኝም ነበር እና ሳየው እንኳን የማልወደውን ነገር ማለት ብዙ የማይስበኝን ነገር እኔ ገብቼበት ደግሞ ሳምቦጫል ጥሩ አይደለም። ሰው የሚችለውን ማወቅ አለበት። በቃ ያንን አልችልም ነበር፣ ኢንተረስቴም አልነበረም እና ሌላም ስራ ደግሞ የመስራት ፍላጎት ስላልነበረኝ ቀጥታ እንግዲህ የሚቀርበኝ ፖለቲካው ነው ወደዛ መግባት ይሻላል በሚል ነው ኢሃፓን በደንብ ፕሮግራሙንም አንብቤ እንጂ መጀመሪያ ወይ ኦፈር ስለመጣ ወይ ደግሞ እንዳልኩ
ቅርበት ስለነበረን ብቻ አይደለም። አሁን ፖለቲካ ውስጥ ስትገባ በተለይ እኛ ሀገር በጣም ሪስክ አለው፣ ትልቅ ሪስክ ነው ያለው አንተ ላይ ማለት ነው። ስለዚህ ያንን ሪስክ ደግሞ አለፌ ገባለሁኝ ካልክ በደንብ አስበህበት ነው የሚሆነው፣ እንዲህ በዘፈቀድ አይሆንም። እና እኔም በደንብ አይቼ ፕሮግራሙንም ፖሊሲዎቹንም በደንብ አይቼ ነው። ከዛ ደግሞ ከተጻፈው ነገር በላይ ደግሞ ያልተጻፈው ያ ማለት በደንብ ትግል ያደርጋሉ ወይ ጄኒውን ናቸው ወይ የሚለውን ነገር በደንብ አይቼ ነው ወደዚህ የገባሁት። እኔ ኢህአፓን ሳስብ 60ዎቹ የነበረውን ትውልድ አስባለሁ። በተለያዩ መጽሐፎች ለኢትዮጵያ ችግሮች የአሁኑ ችግሮች መነሻ ምክንያት አንዱ ሁሉም አይደለም አንዱ የኢህአፓ አካሄድ ነው። ታሪኩን የነበረውን ምስቅልቅል እርስ በርሱ ራሱ የፓርቲ ውስጥ የነበረውን ችግር ምን ያህል ተረድተሽው ነበር? እንግዲህ ምልህ እኔ ብቻ አይደለሁም እርግጠኛ ነኝ በዙሪያ ያሉ ሰዎችም ከልጅነታችን ስናነብ ነበረ። ስለ ኢህአፓ ማያውቅ ሰው ያለ ብዬ አላስብ። መደም እኔ ገና ሳነበው በጣም ጀግንነታቸው ደስ ይለኝ ነበር። ግን ደግሞ ሙሉ በሙሉም ደግሞ አክሴፕት የማታደርጋቸውም ነገሮች አሉ። ራሱ ኢህአፓም አጠቃላይ ህዝቡን ይቅርታ የጠየቀባቸው እንትኖች አሉ። ምናልባት መረጃው ካለ አላውቅም። በተለይ አካሄድ ማለት ጽሁፎችን ላይ አይችል ግን ስቲል እርስ በርሳቸው መግባባት እንኳን በዚህ ጉዳይ ፓርቲውን ነው የምልህ። ፓርቲው ወደ ሀገር ቤት ሲመለስ በቅርብ ጊዜ ማለት ነው ህዝቡን ይቅርታ ጠይቋል። የሄደበት አካሄድ ልክ ስላልነበረ የሄደበት አካሄድ ስለ አላማው መነሻውን እያልኩ አይደለም፣ ወይም ደግሞ ራሳቸውን የሰጡለትን አላማ ልክ አልነበረም እያልኩ አይደለም። እሱ አላማ እንዳለ ሆኖ ያንን አላማ በማስፈጸም ሂደት ውስጥ ግን የተሰሩ ስህተቶች ነበሩ፣ እርስ በርስም ከውጭም ካሉ እንትኖች ጋር እና ያ ሁሉ በነበረበት ሁኔታ ምንም ጥፋት አላጠፋም ማለትም አንችልም። እንደዛም ደግሞ ውሸት ነው፣ የመዋሸትን ፍላጎቱ የለንም። ግን ያ ለእኔ አይጋረድብኝም። የተነሱበት አላማ ትክክለኛነትን እና በወቅቱ አስፈላጊ መሆኑን አይጋረድብኝም በፍጹም። ሚኒስትር ለውጥ የምታመጭበት መንገድ አለ። ኢህአፓን ገባበታለሁ ስታስቢ ቤተሰብ ታሪክ ይኖራል፣ ከጀርባ ይኖራል ኢህአፓ ምናምን በፍጹም የለም። ጓደኞች ምን አሉሽ? ቤተሰብ ግን ቤተሰብ መጀመሪያም እንዳልኩ ጋዜጠኝነቱም ላይ ብዙ ደስተኛ አልነበሩም። ገና እንደተመረኩ ነው ኤንጂኦ ነበር የተቀጠርኩት፣ የውጭ ኤንጂኦ ውስጥ እና እንደምታውቀው ደሞዝ በጣም ጥሩ ነው፣ በዶላር ነው የሚከፈለ፣ ሴፍቲ ያለው ምናምን። በጣም ቢያሳስብህ የሆነ ጊዜ ተዘግቶ ከስራ ልባረር እችላለሁ ልቀነስ እችላለሁ የሚል ነገር ነው እንጂ ሌላ ነገር አያሳስብም። እና ከሱ አንጻር እሱን ለቅቄ ወደ ጋዜጠኝነት ስመጣ መጀመሪያም ደስተኛ አልነበሩም። ዶላር ማን ይመጣል? የመጀመሪያው ደግሞ ያ ጋዜጠኝነት ደግሞ ምን ሆነ? ፖለቲካል ጆርናሊዝም ሆነ። እሱም ደስተኛ ያደረጋቸውም ብዙ እንትኖች ነበሩ፣ አለመግባባቶች ነበሩ ምናምን። ግን እንዳልኩ ነው፣ አንዴ ነው የምትኖረው። በቃ የምትፈልገውን ነገር አድርገህ ነው እንትን የምትለው እንጂ ገንዘብ አስፈላጊ አይደለም እያልኩ አይደለም። በጣም አስፈላጊ ነገር ነው። በጣም በተለይ ደግሞ እንደ ኢትዮጵያ አይነት ሀገር ውስጥ ስትኖር እጅግ በጣም አስፈላጊ ነው። ብቸኛው አስፈላጊ ነገር ግን አይደለም። ሌሎች ብዙ የሚያስፈልጉ ነገር አለ እና አንዳንዴ በንጹህ አእምሮ መተኛት ጥሩ ነው አይደለ? ለምሳሌ ሁሌ እኮ ጭንቅላት ይጠይቃል፣ ምን እያረኩ ነው? ምን አደረኩኝ? ለምሳሌ በሌላ ፊልድ ላይ ሆኖም የራስን አስተዋጽኦ ማበርከት ይቻላል፣ ያንን አውቃለሁ። ግን ሰው ደግሞ እንደ ኢንተረስቱ ነው የሚኖረው፣ እንደ ፍላጎቱ ነው የሚኖረው እና ፍላጎትህን ካላሟላ የሌላን ሰው ደግሞ ፍላጎት አሟላለሁ ማለት አትችልም። ከራስህ ነው ምንም ነገር የሚጀምረው እና በዛ ምክንያት ወደዚህ ስመጣ መጀመሪያም ከጋዜጠኝነቱም ደስተኛ አልነበሩም። ጭራሽ ወደዚህ ሲሆን ደግሞ ተስፋ ቆርጦ የተውኝ ይመስለኛል። ያው አንዳንዴ በእኛ ሀገር ፖለቲክስ ውስጥ ምንድነው ፖለቲካና ኮረንቲን በሩቁ የሚል እሳቤ አለ። ትክክል ነው አይደለም? ያው ብዙ ሰዎች ስለደረሰባቸው ነው። ለምሳሌ ከዛ ሀሳቦች ምንጮች የኢህአፓ አባል የነበረ ልጆች፣ እናት፣ ቤተሰቦች እነሱ ልጆቻቸው ሲሞቱ ሲጎዱ አይ ፖለቲካን በሩቅ ነው። አንቺ አሁን ስትገቢ ከቤተሰብ ከእናት ከአባት ወይም ከወንድም አይ ከዚህ በኋላ ያለሽ ሰው የለም እንደዛ አይሉም። እንትን ነው ምን አይነት ነገር አለ መሰለህ፣ እምነት አለ፣ እንተማመናለን። ግን ደግሞ ታወራል፣ ዲስከስ ታደርጋለህ። ይሄ ነገር መቅረት አለበት ቢቀር ምናምን ትባላለህ። አይ ብለህ እንግዲህ ከሄድክ አንተ ነህ ሪስኩን የምትወስደው። ግን መከልከል የሚባል ነገር ደግሞ የለም። ኢትዮጵያ ውስጥ ገቢ የመጀመሪያው ጉዳይ ነው። ከዛ በተጨማሪ ጋዜጠኛ ሁኑ። እኔ ፐርሰናሊ ብትጠይቂ ጋዜጠኛ ሆኜ ብኖር መርጣለሁ። ለምን? በቃ ፖለቲካውንም ታውቂዋለሽ፣
ማህበረሰቡ ያለበት ሁኔታ ታውቂያለሽ። እታች ግራውንድ ላይ ትኖሪያለሽ። ፖለቲከኛ ስትሆኚ ግን የሆነ ዲሲፕሊን የሆነ ዶግማ ትከታያለሽ። የፓርቲው እንዴት ትይጃለሽ? ያንስ አምነህበት ከሆነ እንትና ብዙ አይጋጭብህም። አሁን ብዙ ሰው የሚቸገረው እዛ ላይ ይመስለኛል። አሁን ፖለቲካ ውስጥ ሲገባ ብዙ ሰው ወይ የሆነ ፓርቲ ውስጥ ሲገባ በደንብ ሳያምንበት፣ ይሄ አንዳንድ ጊዜ ፖለቲከኛ መሆን ስሙን ወይ ደግሞ የሆነ ነገሩን ፈልጎ ይገባና በደንብ ካላመነበት ከራሱ እምነትም አስተሳሰብም ጋር ይጣረሳል። ያኔ ማስኬድ ይከብዳል። ቅድም እንዳልኩ ግን አምነህበት ስትገባ በደንብ አንብበህ መርምረው ፈትሸው ስትገባ ግን ከራስ ጋር እንደው የሚጣጣም ነገር ነው የሚኖረው እና ብዙ አይጎረብጥም። 18 ዓመት በፊት ራሱ የኢህአፓ ክፍፍል ነበረው በሁለት ግለሰቦች ምክንያት። ከዛ ደግሞ እንግባ በኢህአዴግ ዘመን አቶ መለስን ጠይቀው ለመግባቱ እንቅስቃሴ ውስጥ ነበሩ። ሲመጡም ወደ 3 ተከፍሎ መጥቷል። አሁንም ተመሳሳይ ያን ድርጅት ታውቂዋለሽ ብዬ አስባለሁ። ይህን ሁሉ ታሪኩን እያወቅሽ አስተካክለዋለሁ። የዛኛውን ትውልድ የነበረውን እሳቤ አምጥቼ ዓላማዎችን ተግባር ያደርጋሉ ማሰብ አይከብድም የሚለው ነው። እውነቱን ለመናገር እኔ አስተካክለዋለሁ ብዬም አይደለም የገባሁት። ቅድም እንዳልኩ አሁን ላይ ያለው በተለይ ተመልሶ ሀገር ውስጥ ከገባ በኋላ ያለው አካሄድ በደንብ ሰፖርት ከሚያደርጉት ሰዎች ውስጥ አንዷ ነኝ፣ ፓርቲ ውስጥ ባልሆንም ማለት ነው። ምክንያቱም እየሄደበት ያለውን አካሄድ ከዛ በኋላ ስህተቶቹን ለማረም የነበረውን ቁርጠኝነት እና ወደፊትም ደግሞ ከዚህ በፊት እንመኛት የነበረችውን ሀገር ለትውልድ በማስረከብ የራሱን አስተዋጽኦ ለማድረግ ያለውን ቁርጠኝነት ሳይ ለማስተካከልም አይደለም እዛ ውስጥ የሆነ ነገር ለማበርከት ነው እና በዛ ምክንያት ነው የገባሁት። የኢህአፓ ታሪክ ብዙ ልምድ፣ ለምሳሌ ትግል ላይ እንደወጣ ኤርትራ የቅኝ ግዛት የሚል ሀሳብ ነበረው። ለምሳሌ በኢትዮጵያ ቅኝ ተገዝታለች የሚል ትገንጠል የሚል ሀሳብ አልነበረው። ኤርትራ የቅኝ ግዛት ሀሳብ አለው። ኤርትራ ላይ የቅኝ ግዛት እንዲሁም ከሻዕቢያ ጋር ሲሰሩ ህሉ የነበረበት። ከዛ በኋላ ደግሞ 71 መሬት ላራሹ ነው ትልቁ ስሎጋኑ የነበር። የእሱ ብቻ ማለልና የሚያይሰውም ነበራቸው። መጀመሪያ ግን የኢህአፓ ወጣው ተመሳሳይ የሆነ በአይዲዮሎጂ ደረጃ አይለያዩም ብዬ ስለማስብ ማለት ለምሳሌ አሁን የመሬት ላራሹ ሙቭመንት ስትመለከት ያ ሁሉ ዋጋ ሊከፈልበት አይገባም ነበረ። ግን 71 ላይ ተመልሷል እሱ ጉዳይ። አሁን 71 አካባቢ የኢትዮጵያ ጥያቄ የመሬት ላራሹ ጥያቄ ብቻ አልነበረማ ትልቁ። አሁን ስቲል አሁን ሪቮንን የሚሉ ሰምተሻችሁ ታውቂያለሽ? ሪቮንን ይላሉ ማለት አለኛ ማንም ፖለቲካን አይጫወተውም። ይህ ዘመን ትውልድ እንዲሁም ይህም ፖለቲካ እኮ አይችልም፣ አያነብም፣ አያውቅም። ከዚህ በፊት 3 ወይም 4 ሰዎች ተከራክረዋል በዚህ ጉዳይ። ለምን የዚህን ትውልድ አባቶቻችን ናቸው እኛ ልጆቻቸው ነው አያውቁም ብለው ይነሳሉ። አይችሉም ብለው ስለሚነሱ አያውቁም ብሎ እነሱ ለመሰረቱት ፓርቲ ጀስት መስራት ራሱ ማወቃችንን መቻ ሳየ እምልህ እነሱ አያውቁም ከማለታቸው በላይ እኛ ማወቃችንን በተግባር መግለጽ ነበር የነበረብን ብዬ አስባለሁ። አልገለጽም ብለሽ ታስቢያለሽ? አስባለሁ። ምን ያህሉ ሰው ነው አሁን በወጣት እድሜ ላይ ሆኖ ፖለቲካ ውስጥ አክቲቭሊ የሚሳተፈው? ገብቶሃል የምልህ ነገር። ከመሳተፍ በላይ ደግሞ ለውጥ ለማምጣት እኔ ብቻዬንም ለውጥ ማምጣት እችላለሁ ብሎ የሚያስበው ብቻህን ላታመጣ ትችላለህ ለውጥ። ኦፍኮርስ ግን አንተ ካልተነሳ በዙሪያ ያለው ሰው አይነሳም። ስለዚህ ገብተዋል ከእነሱ ለእኛ ኃላፊነት ከመኖሩ በላይ እኛ ለራሳችን ኃላፊነት አለብን። ግን አልሰጡንም ብያስለ እኔ አሁን ለመሰለሽ የዛ ዘመን ትውልድ የእኛን ትውልድ እነሱ ማን ሰጥቷቸውን በራሳቸው የተነሱት በራሳቸውን ብቻ አይደለም እርሾ ነበራች። ለምሳሌ የ1953ቱ መፈንቅለ መንግስት ስለ እነሱም ነው እያወራን ነው። 1953ቱም የነበሩት ሰዎች ማን ሰጥቷቸው? ከዛ በፊት እንደውም ከባድ ነበር አይደለ? የንጉሳዊ ስርዓት ነበረ። ግን ንጉሳዊ ስርዓት የሰጠውን ነፃነት እነሱ በዚህ ዘመን አሁን የኢህአፓ ትውልዶች ያው ትውልድ ብለን አብረን ብናነሳው እንኳ ለዚህ ዘመን ትውልድ ነፃነት አልሰጡት። ለምሳሌ የኢህአፓ የነበሩ ሰዎች እኮ ሞር ኦር ለስ ደርግ ሆነውም ስልጣን ይዘዋል። በተለያየ አጋጣሚ ኢህአዴግ ሆነውም ስልጣን ይዘዋል። አዚስ ታይም አሁንም አሉ። ለዚህ ዘመን ትውልድ ክፍት እንኳ ቦታ የሚሰጡ አይደሉም። 2 ሳያስተምሩሽ ለምሳሌ ጊዜው የግሎባላይዜሽን የመስጠትና የመቀበል እውቀት ሼር ማድረግ ነው አይደል? አትችሉም ካለሽ አንቺ ወደሱ እንዴት ትሄጃለሽ? አንተ ራስህን ከምታውቀው በላይ ሌላ ሰው ያውቃል። ማወቅ ሳይሆን የትምህርት ሼር አይደል? ለምሳሌ ስንማር ወይም ደግሞ ስንቀበል ፖለቲካውንም ባየ ነው። ለምሳሌ አንቺ ኢህአፓ የተሻለ ነው ብለሽ ሰጥቶሽ ነው
እንትኑን ወረቀቱን ወይም ደግሞ ፕሮግራሙ ከሰጠሽ አውቀሻል ማለት ነው። አንብበሽ ተረድተሽ ከዛ ልግባ ብለሻል። ያንን እድል እንኳ በአሁኑ ዘመን ባለው አብዛኛውን ፖለቲክሱን በዩ ሌሎች ይሄ ሀሳቦችን ራሱ ማንሸራሸር ላይ ለዚህ ትውልድ አይሰጡትም ነው ለኔ። ያማ እንትን ይሆናላ ምን መወቃቀስ ሆኖ ነው የሚቀረው። ለምሳሌ አልሰጡትም ማለት ሰዋት እሺ ምን እናድርግ ይወጣል እኮ የዚህ ተምን ለምሳሌ 97ን ያን የመሰለ የፖለቲካ ሙቭመንት ትልቁ ሰው አላመጣው ማሰብ ከቻለ የ2008 እና 9 የነበረው ሙቭመንት ይሄ አፓት ረጃጅሙ ሰዎች ወይም የዛ ዘመን ትውልዶች ሽማግሌዎች አላመጡትም። የዚህ ዘመን ሰው ማምጣት አለበት። የትውልዱ ኃላፊነት ነው። ትውልዱ ቢሰራ ነው የምልሽ። ግን የነዛን ሀሳብ እንዴት ልንቀበለው ማለት ለምሳሌ ጠየቁ ተመለሰ። መሬት ላራሹን አልኩሽ እኮ ዲሞክራሲ ያሉ ራሳቸው ዲሞክራሲ አልነበሩ። ለምሳሌ ህይወት ተፈራ መጽሐፍ ላይ ታነሷለች። ለዓለማችን ቁርጠኛ ነገር ዲሞክራሲ ነበር እንትላለች። ጓደኛውን ጌታቸው ማሩን የተገደለው በራሳቸው ሰው ኤግዛክትሊ ቅድም ወደ አነሳሁት ነጥብ ተመለሰ። እሱ ነው የምልሽ የተገደለው በዛ ነው ሰው። እነዚህ ዲሞክራሲ የሆኑ ሰዎች እርስ በርስ መስማማት የማይችሉ ሰዎች እኛ ጋር የሚመጡና እናንተ እኮ አትችሉም እያሉን ነው። አትችሉም ሲሉን ይሆናል ያንን የሚመለከቱ ሰዎች ግሩፖች ባሉበት አሁንም ኢህአፓ ወይም ሞት የሚሉ ሰዎች እኮ አሉ አሁንም ድረስ። ለምን ብለሽ ጠይቀው በቃ ኢህአፓ ሙተንለታል፣ አጥንት ከስክሰንለታል፣ አላማውንም ያምኑበታል። ግን አላማው ራሱ በትክክል ነበረ ወይ የሚለው ነው ለኔ ጥያቄ። ኦፍ ኮርስ አላማው በትክክል ነበር። አንደኛ ብዙዎቹ የኢህአፓን መስራቾች ብትመለከት የራሳቸውን ጥያቄ ለማስመለስ አይደለም የተነሱት። በዙሪያቸው ያሉ ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎችን እና ጥያቄያቸው አልተመለሰም ወይ ማይኖሪቲ ናቸው ተብሎ የሚታሰቡ አካላትን ጥያቄ ለማስመለስ። እኔ አሁን ከመሬት ላራሹ ጥያቄ መሬት ላራሹም ነው ብዬሻለሁ። ደርግ መልሶታል በቃ ሞሮለስ። ስለዚህ ኢህአፓ ኤግዚስት ማድረግ አልነበረበትም ጥያቄው ስለተመለሰ ነው። እኔ እንዲሁም አሁን በእኔ ብትጠይቅኝ ብዬ ባስበው አንድ ቅድም እንዳልኩሽ ሳነብ ያገኘሁት ፖለቲካል ኢንስቲትዩት ቢሆን ብዬ አስባለሁ። ኢህአፓ ማለት ብዙ ልምድ አለው፣ ውድቀትም መነሳትም ሀሳብ ማፍለቅም። ለምሳሌ ኔትወርክ እንዴት እንደሚፈጠር እኔ እሱን ካነበብኩ በኋላ የሆነ ነገር እንኳ ግሩፕ ሲፈጠር ኢህአፓን ቢመስል እላለሁ። የሆነ የወሰደው ነገር አለ ለሆነ ለዓላማ ለሚፈልገው ዓላማው ትክክል ነው አይደለም የሚለውን እንኳ ብትተነው ለዛ ግብ እንዴት መስራት እንዴት ማንበብ እንዳለ ያነበቡበት መንገድና ተግባር ያደርጉበት ነገር ዳውዝ ቢኖረኝ ያን ማድረግ ቢችሉ ቢሆን አስባለሁ። ከዛ ፖለቲካ ፓርቲ ሆኖ አሁን መጥቶስ ደግሞ እስቲል ወጣቶች ሲገቡበት ካላስተካከሉት ያን የነበረውን የተበላሸው ወይ ብዙ ነገር ምንድን ነው የሚሆነው የሚለው ጥያቄ ስለሚፈጠር ወደ መለስኩልህ ነው የተመለሱን። አሁን ኢህአፓ ስህተቶች አልተሳሳትኩም ብሎ አያምንም። ስህተት እንዳለው ያምናል። ለዛም ይቅርታ ጠይቋል። ከዛ በኋላ ግን ስህተት ስለተሳሳተ ከዚህ በፊት ፖለቲካ ፓርቲ ሆኖ መቀጠል የለበትም የሚለውን በግሌ አልቀበለውም። እንደ አንድ ጋዜጠኛም እንደ ፖለቲከኛም አልቀበለውም በፍጹም። ስህተቶቹን ለማረም ዝግጁ ከሆነና ያረማቸው ከሆነ ዋይ ለምንድን ነው የማይቀጥለው የፖለቲካ ፓርቲ ሆኖ ወይም ደግሞ ፖለቲካል ኢንስቲትዩሽን መሆን የሚችል አቅም ስላለው የፖለቲካ ፓርቲ መሆን አይችልም ማለትም ደግሞ አይደለም። እኔ አሁን የራሴን ሳቢ ነው በራሴ ሳቢ ነው እንጂ በህግ ጉዳይ እኮ ኦልሬዲ ኤግዚስት አደረገ። ማንኛውም ሰው ይቀጥል ብሎ ምንም ማድረግ አንችልም። ግን ለዚህ ዘመን ምንም ማድረግ አንችልም ሳይሆን አሁን አንተ ምንም ማድረግ አንችልም ኦኬ በቃ ባይቀጥል ጥሩ ነበር። ግን ለኔ ለምሳሌ አይደለም በህግ ደረጃ አልችልም። አሁን ሐሳብ አይደል ሼር እያደረግን ያለ ነው። እኔ አሁን በህግ ደረጃ ምርጫ ቦርድ ይሰርዘው ማለት አልችልም። ማለት ግን ቢሆን ደስ ይልሃል። እኔ ፖለቲካሊ የኢንስቲትዩት የሆነ መማሪያ ቢሆን ሰዎች ሆኖ ለምንድን ነው መማሪያ መሆን የማይችለው? ለምሳሌ ሌሎች ፓርቲዎች ማሰልጠኛ ማዕከል አላቸው። የፖለቲካ ፓርቲ ከመሆን ግን አላገዳቸው። የኢህአፓ ለምን የእሱን አይነት አይደለም። ፓርቲ ሆኖ ትምህርት ቤት ለምሳሌ ብልጽግና የራሱ ትምህርት ቤት ሊኖር ይችላል፣ ሌሎችም ሊኖራቸው ይችላል። ህወሓት ራሱ ነበረው የምናውቃቸው። ያ ኦልሬዲ ኦቤስ አሁንም ያደርገዋል እኮ። እኔ የምለው አንድ የፖለቲካ አካዳሚ ሆነ ብዬ ሳስብ ሁሉንም የሚይዝ ለምሳሌ በኢትዮጵያ ውስጥ ያሉ ችግሮች አሉና የብሔር ጉዳይ አለብን፣ አንስማማም፣ በፍላጋ አንስማማም፣ በጣም ብዙ ነገር። በዛ ውስጥ የኢህአፓ ሰዎችም የራሳቸው ኢንቮልቭመንት አላቸው። ሌላኛውም የዛ ትውልድ አባል ሁሉም አለበት። የዛ ትውልድ ስልሽ ህወሓት ብትይው ኦነግ ብትይው ምናምን አሁን ኖን ሆኖ ያሉት መይሶን ኦልሬዲ ስለፈረሰ ብለን ስለምንወስደው እነዚህን ሁሉ ሀሳቦች ጠቅልሎ መያዝ
ማስተማር፣ ማሳወቅ ለዚህ ዘመን ትውልድን መጪው ትውልድ ሊያውቁ ይገባል ብሎ የሚያስበውን ቢሆንልኝ ብዬ አስባለሁ። እኔ ፐርሰፕሽን ነው እንግዲህ። እንደ ፓርቲ ግን እኔ አሁንም ብዬ የማስበው ትውልዱ ኦልሬዲ ይከተላል። አሁን ያለው ወጣት አንቺ አሁን ምን መሰለህ፣ አሁን እንደዚህ አይነት ጥያቄ ስጠየቅ መመለስ ለምን እንደሚከብደኝ ታውቃለህ? ቢያዝድ ወይም ደግሞ የሆነ እኔ አፍሌትድ አይደለሁኝ ከዛ ጋር በዛ ምክንያት መልሴ እንትን ሊሆንብህ ይችላል። ኧረ ኦፍኮርስ እዛ ውስጥ ኖረሽማ ምን ልትይ ትችያለሽ ምናምን ልትል ትችላለህ። ግን ኦነስትሊ ስነግርህ አለብህ እንደውም ከአባላቶቻችን በጣም ከ70% በላይ ኦልሞስት 80% ወጣቶች ናቸው በሚገርም ሁኔታ። ከዛ ደግሞ ባለፈ አሁን ላይ እኛ ጋር ለመምጣት እንትን የሚሉት ኮንታክት የሚያደርጉንም ሰዎች ወጣቶች ናቸው። ይሄ ከስሙ ትልቅነት ወይ የመጀመሪያ ፓርቲ እንደመሆኑ ምናምን አይደለም። አሁን በሚያደርጋቸው ታሪክም አለ። ከዛ ደግሞ ወደፊት የሚመጣው እንዳለ ሆኖ አሁን ላይ ደግሞ ምን አለ የሚለውን ነገር በደንብ ስትመዘን ስታይ እኔ አሁን ከኢሃፓ ውጪ ሌላ ፓርቲ ውስጥ ግቢና ስሪ ብትለኝ አላደርገውም። ኦልሬዲ አይታወቅም ወደፊት አላደርገውም። እርግጠኛ ሆኜ ለምን እንደምነግርህ ልንገርህ። ቅድም እንዳልኩ ነው መስዋዕትነት ለመክፈል ነው የኢትዮጵያ ፖለቲካ ውስጥ የምትገባው። ወደድክም ጠላህም ምንም አይነት እንቅስቃሴ አድርግም አታድርግም እና ወደዛ ስትገባ እስከ መጨረሻው ኖርበታለሁ የምትለው ቦታ ላይ ካልሆነ ከባድ ነው። ራስ ላይም ስለሆነ እየወሰንክ ያለው ማለት ነው። ስለዚህ ወደፊት ልክ እንዳልከው አይታወቅም የወደፊቱ። አሁን ባለኝ መረዳት አሁን ባለኝ እንትን ግን ፍላጎትም እቅድም ግን ከኢሃፓ ውጭ ሌላ ፖለቲካ ፓርቲ ውስጥ ገብቶ ፖለቲከኛ የመሆን ፍላጎት ግን የለኝም በፍጹም። ቅድም ስትነግረኝ ደጋግመሽ መስዋዕት መክፈል ኢትዮጵያ ፖለቲካ ውስጥ ብለሽኛል። ለምን ይመስልሻል እንደዛ የምንሆነው? መነሻ የፖለቲካ ባህላችን መነሻችን የዛ ባህል ይመስለኛል። የፖለቲካ መነሻችን ባህላችን ኢትዮጵያ ውስጥ ፖለቲካ የተጀመረበትም 60ዎቹ ነው። ተመልሶ እዛው ላይ ስለሚመጣ ብዬ ነው። ፖለቲካ 60ዎቹ ውስጥ አልተጀመረም። በርግጥ ኢሃፓ የተመሰረተ የፖለቲካ ፓርቲ የፖለቲካ ፓርቲ ነው። የፓርቲ ፖለቲክስ ብትይው ኦልሬዲ ከዛ በፊትም የፊውዳሉ አስተዳደር ጭሰኛ ምናምን የምንለው ጉዳይ ካልሆነ ፖለቲካዊ መንግስት አይነካ ብሎ የሚታሰብ ንጉስ አይገረሰስ ተብሎ የሚያስብ ማህበረሰብ ፖለቲካሊ ኢንቮልቭ ነው ብለን አናስብም። ግን መነሻችን እዛ ከሆነ አሁንም ላለው ማስተካከል አንችልም ወይ? ለምሳሌ ከመገዳደል ከመተሳሰር አንተን ብለን ከማጥፋት ያን ፖለቲካ መቀየር አይቻልም ብለሽ ታስባለሽ? መቀየር አለብን ማለት እንግዲህ ቀላል ሆነም አልሆነም ቀላል አይደለም። በእርግጥ ግን በየትኛው መንገድ መቀየር አለበት። ያ ካልሆነ አዙሪት ነው፣ ወደ ነበርንበት ነው የምንመለሰው። ራቅን ስንል ወደዛው ነው የምንመለሰው። ክብ ነው የሚሆንብን እና ካልተቀየረ በጣም ከባድ ነው። መቀየር አለብን ብለሽ አታስብም ሳይሆን አለብን። አይ መውጫ መንገዳችን አሁን እኔ እንደ አንድ ፖለቲከኛ መውጫ መንገድ ምን ይሆን ብሎ መነጋገር አለብን። መጀመሪያ ቁጭ ብለን እያንዳንዱ በተለይ አሁን እኮ ችግሩ ያለው ከታች አይደለም። ታውቃለህ አይደለ? በእኔ አረዳድ ከታች አይደለም ወይ ህዝብ ጋር አይደለም ችግር ያለው ከላይ ነው። ፖለቲከኛ ከዛ ኤሊቶች ተምረናል ምናምን የሚሉት ጋር ነው በደንብ ችግር ያለው እና እነዛ ሰዎች ይጓቸውንም የግል ጉዳያቸውንም የትኛውንም ነገር አስቀምጠው መነጋገር መቻል አለባቸው ብዬ ነው የማስበው። በዛ መንገድ ካልሆነ ምንም እንደውም ከላይ ወደ ታች እየሰረገ ችግሩ ማንወጣው ነገር ውስጥ ነው የምንገባው። ከላይ እንዳለ ነው እንትን ማለት ያለብን። የኢትዮጵያ ፖለቲካ ሲነሳ ሁሌም የመገዳደል ፖለቲካ ነው። በዛ ላይ ደግሞ የአሁኑ ትውልድ በጣም ተጎጂ ነው ብዬ አስባለሁ። በእኔ ያው ለዚህ ትውልድ አደላ አለው ይመስለኛል። በብዙ ነገሮች የዛ ዘመን ትውልዶች አሁን ላይ የትሬኒንግ እንደ አንድ አካዳሚ ቅድም እንዳልኩሽ ሰዎች ቢሆኑ ቢያነቁ እንጂ ፖለቲካ ውስጥ ባይሳተፉ ብዬ ሁሉ ማስብ ነኝ እኔ። ለምን ለዚህ ዘመን ትውልድ የሚገባው ይሄ ነው ወይ ብዬ ጠይቃለሁ። ፓርቲ ፖለቲክስ ላይ ኖርማል በአንቺ እይታ የዚህ ዘመን ትውልድ ለፖለቲካ ፍራቻ እንዲኖር ያደርገው ምንድን ነው ብለሽ ታስባለሽ? ትሬንዱ ነው እንዳልከው የመገዳደል የመተሳሰር ይሄ እርስ በርስ የመፈራረጅ ፖለቲካ ነው ያለው። ግን እኔም አልስማማበት። እኔም የዚህ ትውልድ አካል ነኝ።
ይሄ ትውልድ ጥሩ ነገር እንዲሆንለት ነው የምመኘው፣ እንዲሆንልን ነው የምመኘው። ግን ደግሞ እንደዛ ስትል ሁሉንም ነገር ደግሞ እኛ ከኃላፊነቱ ነፃ ነን ማለት አልችልም። ያስፈራል፣ አዎ ያስፈራል። ግን ገብተህ ካላስተካከልከው እድሜ ልኩን እያስፈራ ይኖራል። የምትፈልገውን ህይወት ሳትኖር ትሞታለህ። ገብተሃል? ይሄ ትውልድ አሁን እንደው ከላይ እየኖረ ሊሆን ይችላል እንጂ በትክክል መኖር ያለበትን ህይወት ኖሯል ወይ ብለህ ስታስብ ያም የፖለቲካ ውጤት ነው። አዲስ አበባ ውስጥ ያለውን ሌላ ቦታ ያለውን ገጠር ላይ ያለውን ሰው ስታይ መኖር ያለበትን ህይወት እየኖረ አይደለም መኖር ያለበትን መኖር የሌለበትንም እየኖረ አይደለም፣ እየሞተ ስለሆነ ማለት ነው። እና በቃ እነዛ ሰዎች አንድ ያበላሽተውታል። እና ከዚህ ቀደም የነበሩት ፖለቲከኞች ምን እናርግ እንግዲህ ያስፈራል ብለህ ደግሞ አትቀመጥም። ገብተዋል? ማስተካከል አለብህ። ከነዛም ሰዎች መውሰድ አለብን ከተባለ የሚወስደው ይሄ ትውልድ መሆን አለበት አይደል? ማን ይመጣል እንግዲህ? ማን አለ በእነሱ በእኛ መሀል የነበረውም አሁን ጥሩ አይደለም እያለን እየወቀስን ከሆነ ይሄ ትውልድ ካልወሰደው ምን እንዲሆን ነው? ፖለቲከኛ ጭራሽ አይኖር ነው ሀገሪቱ ውስጥ? ፖለቲካን ኤክሰርሳይዝ አናድርግ ነው? ምንድን ነው ጥያቄው? በራሱ ልክ አይሆንም። ስለዚህ ኃላፊነትም እኛ መውሰድ አለብን። እንደ አንድ ትውልድ ደግሞ እኛም ኃላፊነት መውሰድ አለብን። ፖለቲካን በሩቁ ነው እያለን ፖለቲካው ተበላሸ ብለን ግን እንትን ማለት ሞራል ሊኖረን አይችልም። በእኔ አመለካከት ፖለቲካ አካሄዳችን ሂደት ኦልሬዲ አሁን የደረስንበትን ደረጃ ደርሰናል። ታጣቂ በመሳሪያ የሚያስብ የምናየው ነው በተለያዩ ቦታ። ለምሳሌ አማራ ክልል ያለውን ትጥቅ ማየት እንችላለን። ኦሮሚያ ክልል ያለውን፣ ህወሓት አሁን ያለውን በዚህን ጊዜ ማለት ነውና ይሄ ትውልድ ተሳዳጅ ነው። በብዙ ነገር ተሳዳጅ የሆነበት ምክንያት ፖለቲካችን አለመስተካከሉ ብቻም ሳይሆን ኦልሬዲ ቅድም መነጋገርም እንዳለብን ሁሉ ግን ንግግሩ እስከምን ድረስ ነው? ፖለቲካ መተው ያለበት ሳይተውም ወይ ማለት እንትና ፖለቲካ መተው አለበት ብለህ አንተ ልትነግረው አልችልም ለዛ ሰው፣ ወይ እኔ ልነግረው አልችልም። ያ የግል ኢንትረስት ነው። እንደ ድርጅትም በለው እንደ እንትንም ማድረግ የምችለው የተሻለ አማራጭ ኃይል ሆኖ መምጣት ነው። ትውልዱ የፈለገውን ይምረጥ። ገብቶሃል? በቃ ምርጫ መስጠት ነው የምችለው እንጂ እንትና ይታገድ እንትና እንዲሁን ማለት እንትን አይደለም። ብንችል ማሪፍ ነበር። ማንዴቱም ያለንም እሱ ነው። ከዛ አሁን ትጥቅ ትግል አለ፣ ብዙ እንትኖች ታጣቂዎች አሉ ምናምን። ለምን ደግሞ ወደዛ ተሄደስ የሚለውን ነገር ደግሞ ያስፈልጋል። ኮዙ ማተር ስለሚያደርግ ማለት ነው። ለምሳሌ እንደ ኢሃፓ ኮዙን ውድቅ አያደርግም። አሁን በትግል ላይ ያሉ ወንድሞች የሚታገሉለትን ኮዝ ውድቅ አያደርግም። የኛ የሚለያየው አካሄድ። ለምሳሌ አንድ ማህበረሰብ የህልውና አደጋ አለብኝ ሲልህ የለብህም አትለውም። እሱ ነው የሚያውቀው፣ ከሱ በላይ አታውቅለትም። አለብኝ ብሎ ከታገለ ምንድን ነው የምታደርገው? ጥያቄው በወታደራዊ መንገድ ሳይሆን በፖለቲካዊ መንገድ እንዲፈታ ነው አርጅ የምታደርገው። መፍታት የሚችለውን የተነሳው ጥያቄን ለማስመለስ መሳሪያ ከሆነ መጀመሪያ ጥያቄው በፖለቲካዊ መንገድ እየተፈታ ስላልነበረ ነው ወደ መሳሪያ የተገባው። ኤኒዌይ እንትን እያረኩልህ አይደለም፣ ጀስቲፋይ እያረኩ አይደለም የትጥቅ ትግልን። እንዳልኩ እኛ የምርጫ ፖለቲክስ ላይ ነን ያለ ነው። ገብተዋል? በሰላማዊ መንገድ፣ እነሱ በመሳሪያ ነው የታገሉ ያሉት። ያ ስለሆነና አካሄድ ስለሚለያይ ግን የተነሱበትን ኮዝ ውድቅ አታደርግም ነው እያልኩ ያለሁት። ማድረግ የምትችለው የተነሳው ትክክለኛ ጥያቄ በመሳሪያ ሳይሆን ወይም በወታደራዊ መንገድ ሳይሆን በፖለቲካ እንዲፈታ ማድረግ ነው። እኛም በተደጋጋሚ የምንጠይቀው ያንን ነው። ፖለቲካዊ ጥያቄዎች በፖለቲካዊ መንገድ ነው መፈታት ያለባቸው የሚለውን ነው። ስለዚህ እንዳልኩ ኮዝ አለብኝ ብሎ ወይ የህልውና አደጋ አለኝ ብሎ የሚነሳን ሰው አይ የለብህም አርፈህ ተቀመጥ፣ ወይ ደግሞ መሳሪያ ስለምትወድ ነው ጦረኛ ስለሆንክ ነው አትሎ። ፖለቲካችን መጀመሪያም ስህተት ስለነበረበት የዛኛው ዘመን ትውልድም መመለስ የሚፈልገው ፖለቲካ ፍላጎቱን በመሳሪያ ሆኖ ስለመጣ እኔ ተንከባሎ የመጣ ችግር ነው አሁን ላይ ያለው ምናምን በሚለው አልስማማም። ሊኖር ይችላል ተንከባሎ የመጣ ችግር ሊኖር ይችላል። አሁን ያለውን ችግር በምን መንገድ ነው እየፈታን ያለ ነው የሚለው ነው መታየት ያለበት። አሁን ያለው አካል ስላለፈው ያለፈ ጊዜ ላይ ችግር ስላለ ነው ችግር የለም በቃ ያኔም እኮ ችግር ነበር ምናምን ቢል እኔ አልሰማም። ገብቷል? አንድ ሰው ወይም አንድ ፓርቲ ልበልህ መንግስት ሆኖ ሲቀመጥ የመጀመሪያ ተግባሩ ሰላምና ደህንነትን ማስጠበቅ ነው የህዝብን።
ከዛ ያንን ሰላምና ደህንነት ማስጠበቅ ስላልፈለገ ወይም ስላልቻለ ከዚህ በፊት በመጣ ባለ ችግር ጀስቲፋይ ሲያደርግ እኔ አልቅም። ያንን ካልቻልክ አልችልም ነው የምትለው። በቃ አልችልም። አንተ ገባህን ነገር ሳታደርግ ወይም ማድረግ ያለብህን ነገር ማድረግ ሳትፈልግ ቀርተህ ባለፉ ችግሮች ባለፈ መንግስት ላይ እንደዚህ ነው ማለት እኔ አይጥመኝ። እኔም ብጠይቂ መሳሪያ መፍትሄ አይደለም ለሁላችንም። ከዛ ተጨማሪ ደግሞ የትኛውም ሰው ጥያቄ ሲኖረው መሳሪያ ማንሳት አይ መጀመሪያ እኮ መሳሪያ አልተነሳም። ለምሳሌ ህወሓትን መውሰድ ይቻላል። ህወሓት የወሰደበትን እንውሰድ እስኪ። ከስልጣን ሄደ 2013 የተነሳበትን መንገድ ጀስቲፋይ እያደረኩልሽ አይደለም። ለምሳሌ አሁን ትጥቅ ለምን ተነሳ እያልኩሽ አይደለም። ኢትዮጵያ ውስጥ ያለውን ፖለቲካ ሂደት እንደ ማንኛውም እኔና አንቺ እንደወጣት መሳሪያ ባይሆን ዲያሎግ አይደለም የሚያስፈልገን? አዎ፣ ግን ደግሞ አንዳንዴ ጠለቅ ብለን ደግሞ ማየት አለብን አይደለ? ሁሌም ጦርነት በመሳሪያ ወይ በተኩስ ድምፅ ብቻ አይደለም የሚጀምረው፣ በሀሳብ ነው የሚጀምረው። ስለዚህ አንዱን አካል ቀድመን ጥፋተኛ ከማድረጋችን በፊት ከዛ በፊት ሲነገሩ የነበሩ በተለይ አንድ ህዝብ ላይ ያነጣጠሩ ንግግሮችን፣ አንድን ህዝብ የሚያንቋሽሹ የሚያዋርዱ ንግግሮችን ማስታወስ መቻል አለብን። ኤኒዌይ ዲፌንድ እያደረኩ አይደለም ህወሓት ላይ ብቻ ነበር ብዬም ደግሞ አላስብም። የትግራይ ህዝብ ላይ እንደነበር ነው ማስብ። ምናልባት የእሳቤ ጉዳይ ይሆናል። የእሳቤ ጉዳይ አይደለም። ተከቦ 2 ዓመት መድኃኒትም ምግብም ሳይገባለት የነበረው ህወሓት አይደለም፣ የትግራይ ህዝብ ነው። ግን 2 ዓመት ጦርነቱ ግን ትግራይ ውስጥ አልነበር። ሰዎችም የህወሓት አመራሮች አይደሉም፣ የትግራይ ህዝብ ናቸው፣ የአማራ ህዝብ ነው። ግን የጦርነቱን ጀስቲፋይ ራሱ እኔ አሁን እሱ ላይ ክርክርም እንኳ አልፈልግም። ግን ቢከራክር ለምሳሌ 2 ዓመት ትግራይ ውስጥ አልነበረ። ለምሳሌ ከሰኔ 2013 ጀምረ እስከ 2014 ግማሽ ድረስ ከዛ በላይም አማራ ክልል ነበር። በተለይ ደግሞ አፋርና አማራ ክልል ሲጅ አልነበረም የትግራይ ህዝብ ላይ። ቴሌቪዥኖችም እኮ አሁን እያወሩ ነው። ምን አይ ዶንት ኬር እኔ ቲፒኤልኤፍ ስለሚያወራው አያገባኝም። እኔ እንደዛማ ባለቤቱ እያለ ብዬ ነው። ኖ ቲፒኤልኤፍ ባለቤት ሊሆን አይችልም የትግራይ ህዝብ። እንዴት ቲፒኤልኤፍ በቤት የትግራይ ህዝብ አብሮ ካለ ብለን ካሰብን ማለት የትግራይ ህዝብ ነው ጦርነቱ ላይ ብለን ካሰብን ኖ ጦርነቱን የተዋጋው እያልኩ አይደለም። ታርጌት የተደረገው የትግራይ ህዝብ ነው እያልኩ ነው። ጸጉረ ልውጥ ሲባል የነበረው የቀንጅብ ሲባል የነበረው የትግራይ ህዝብ እንጂ ህወሓት አልነበር አይደለ? እንደው ህወሓት ምን አይነት ትልቅ ፓርቲ ቢሆን ነው ምናምን 100 ሺህ ሰው ኖሮት እየተገደሉበት ንጹሐን ካልሆኑ የአክሱሙን እንትን ማየት እንችላለን። ታጣቂዎች አልነበረም የተገደሉት። ስለዚህ እኔ እያልኩ ያለሁት አንደኛ የህወሓት የትግራይ ባለቤት ሊሆን አይችልም። እንደዛ ብሎ ማሰብ ህዝቡ ላይ ከዚህ በኋላ የሚደረገውን ማሰብ ሳይሆን ራሱ የሚለው ነው ይችላል፣ ግን አይደለም። ግን እንደ ፓርቲ ነው። አሁን ፓርቲ ላይ እንደሚሰራ ሰው ያንን አክሴፕት አለ። ለምን መሰለሽ አሁን ቲፒኤልኤፍ ጦርነቱ ሲነሳ ብሎት የተነሳው አለ። ተከባሃል፣ ልትሞት ነው፣ ታገል ምናምን ያን የሚያስብል ነበረ ወይ? ሌላ ጥያቄ ነው። 2 ጦርነቱ ሲካሄድ እኔ ብዙውን ጊዜ ሲነሳ የትግራይ ጦርነት ፖለቲከኞች ራሱ አፋርን ሁሉንም ማለት ይችላለሽ፣ አማራ ክልል 7 ዞን በቁጥር ደረጃ ካሄድ ከትግራይ አጠቃላይ ቁጥር ማህበረሰብ ቁጥር ይበልጣል የአማራ ክልሉ የነበረበት። ጭና፣ ማይካድራ በቁጥር ደረጃ አንጾኪያ፣ አምቦሃ ቀበሌ የነበሩ ጭፍጭፎች ነበሩ። ማን ያነሳቸዋል? ገብቶሻል? ለዛ ነው ጦርነቱ። ስለዚህ ጦርነቱ የትግራይ ስለዚህ አሁን ጀስቲፋይ ያደረከው ነው የትግራይ ላይ የተደረገውን እንትን አማራ ክልል ላይ ስለተደረገ ኢኩቫለንት ነው ያልከኝ። ኢኩቫለንትን አይደለም ያልኩሽ። ጦርነቱ ሲነሳ ትግራይ ላይ ብቻ ተብሎ ይተነሳል። መጀመሪያ ትግራይ ላይ አልነበረ? ስንት ወር ነው የተቀመጠው? ኖ አይ አዳምጠኝ። ጦርነት በተኩሱ ድምፅ አይደለም የሚጀምረው ብያ ነው። ግን ማህበረሰብ ለማህበረሰብ ነው የሚለው ነገር ቆይ ጠቅላይ ሚኒስትሩን ጨምሮ ከንቲባዋን ጨምሮ የትግራይ ህዝብ ላይ ምን ሲባል ነበረ? ሌላውን ተው። አዲስ አበባ ላይ የትግራይ ተወላጆች እየተለቀሙ ሲታሰሩ አልነበረም? ቤታቸው ያለ አግባብ ሲበረበር አልነበረም? አልነበረም? የህወሓት አካል ስለሆኑ ነው አይደለም፣ የትግራይ ተወላጅ ስለሆኑ ነው። ገብተዋል ምን? ስለዚህ እኔ ማንም ሰው መጥቶ ያ ጦርነት የትግራይን ህዝብ ኢላማ አላደረገም ቢለኝ አልቀበሉም። ያንቺ ሐሳብ ነው የምወስደው ማለት እኔ አሁን ማመን ላምንልሽ ወይም ላላማመን አይደለም። ግን እኔ ለምሳሌ በጦርነቱ ሰዓት በነበረው የዘገባ ወጥቼ ነበረ።
ባየኋቸው ነገር ነው። አሁን ብዙ ሰው የትግራይ ጦርነት አዎ ጦርነቱ እዛ ተጀምሯል። ለምን ተጀመረ? እንዴት ተጀመረ? ፖለቲከኞች ቅድም እንዳልኩሽ መነጋገር ማስተካከል ባለመቻላቸው መሳሪያን ምርጫ አድርገዋል። ይሄ ትውልድ ለዛ ገፈት ቀማሽ ነው ብዬ አስባለሁም ነው። ግን እንደ ማህበረሰብ ካነሳ ነው ትግራይ ክልል እንደዚህ ሆኗል ብለን ካነሳን ነው እኔ አማራ ክልል የሆነውም አናየው እናንሳው። እኔ እኮ አጌንስታት አይደለም የአማራ ህዝብ አልተበደለም እያልኩ አይደለም። አሁን ስላለው እኮ ጦርነት እየነገርኩ ነው። ጥያቄ ስላለባቸው ነው መሳሪያ ያነሱት እያልኩ ነው። ግን ከዛ በፊት የትግራይን ህዝብ የኤርትራ ወታደር ጭምር አስገብተው አላስገደሉትም? አላስደፈሩም? ሴቶቹን እሱን መልስልኝ። ሌላውን ትተው እንደው በሀገር ውስጥ በሚደረግ ልክ ነው እያልኩ አይደለም። እንደው በቃ የሀገር መከላከያ ምናምን ብለህ ለፈውና የኤርትራ ወታደር ጭምር የተረጋገጠ ስለሆነ በዓለም አቀፍ ተቋማት ጭምር አልተደፈሩም ሴቶች በኤርትራ ወታደር? ኦልሬዲ መንግስትም እኮ ብሏል። ያንማ ኦልሬዲ እኔ ዲናይ ካረገ በኋላ ቆይቶ ነው የራሱ ጥቅም ሲነካ ነው ያመነው። ያመነበትን ምክንያትም ማየት ስለሚያስፈልግ ማለት ነው። ግን ከዛም በፊት ሲናገር እንደ ባንዳ ነበር የሚታየው አይደለ? እንደዛ አይነት ሀሳብ የሚያመጣ ሰው በኋላ የኤርትራ ወታደር ገብቶ የትግራይን ሰው ይገድላል፣ ፎር ዳት ማተር ለምን የአማራንስ ህዝብ ይገላል? ገብተዋል ምል ያን ጦርነት ጀስቲፋይ ማድረግ ብዙ ክርክር ስለሚያስነሳብን ልቶ ለመሰለሽ እኔም ብዙ ጊዜ ለምሳሌ ዓለም አቀፍ ተቋማት፣ የኢትዮጵያ ተቋማት፣ ፓርቲዎች ጦርነቱን ለአንድ ክልል እንዳልሽው አንቺ ትግራይ ጋር የትግራይ ዋር ተብሎ ይነሳል። ከዓመት በላይ ለቆየበት ዓመት ከምናምን አካባቢ ለቆየበት አፋርና አማራ ያን ያህል ውድመት ላደረሰበት ሪኮግኒሽን የሚሰጥ እኮ አይደለም። ሪኮግኒሽን ከሰጠን ደግሞ ስለ ሪኮግኒሽን እዛ ቦታ ላይ አልተፈጸመም እያልኩ አይደለም። ገቨርንመንት አፍሌትድ በሆነ መንገድ የትግራይ ህዝብ ማግኘት የሚገባውን ነገር ሳያገኝ ብዙ ሰዎች ሞተዋል። ይሄን ልትክዶ አትችልም። የራሱ ፖለቲከኞች ናቸው። ስለዚህ ጀስቲፋይ ታደርገዋለህ? ምኑን ያነሳው? ህወሓት አንደኛ ለምሳሌ እኔ አሁን ህወሓት ስናነሳ ተከባሃል እንዲህ ልትሆን ነው አንቺም ብለሽ መጀመሪያ እኮ መከላከያ ነበር የትግራይ ህዝብ ሲደግፍ የነበሩ። በምን ማረጋጫለ? እዚህ የተሰሩ ዘገባዎችን ማየት ትችላለህ። የአይን እማኞችን ማየት ትችላለህ። ወይስ መንግስት ካልነገረን አይደለም? አይ መንግስት ካልነገረን አይደለም። ለምሳሌ የዛ ጦርነት መነሻ ምክንያት ፖል እኮ ተሰርቷል፣ ጥናት ተሰርቶ ይሄ እነሱ የለውጥ መንግስት የሚሉት ሲመጣ ከፍተኛ ተቀባይነት የነበረው ከየትኛውም ክልል በላይ ትግራይ ክልል ላይ ነበር። እሱም ስለዚህ ህወሓትን ስለደበቀ ነው የትግራይን ህዝብ እንደዚህ ያደረግ ነው የሚለውን ነገር እኔ የትግራይ ህዝብ እንደዛ ሆነ የሚለውን አይደለም እኮ ትግራይ ህዝብ ላይ የሆነውን ነገር ለምሳሌ በጦርነቱ የተጎዳውን የአካል የጎደለውን ምናምን ወጣት አሁንም ወደ ጉዳይ ለመግባት ነው። የፖለቲካ ባህላችን አንድ ማህበረሰብን የራስ አድርጎ መቆጠር፣ እኔ ማለት እከሌ ነኝ፣ እከሌ ማለት እከሌ ነኝ። ስለዚህ እንደዛ ስላለ በስልጣን ላይ ያለ መንግስት አንደርስታንድ አድርጎ መሄድ አለ፣ እሱን ነው መተግበር ያለበት ያልከኝ። ይሄ ማለት ራሱ ስልጣን ላይ የወረደው አካል ትግራይ ሲሄድ ማህበረሰቡ ከተቀበለው እና ማህበረሰቡ ማለት ህወሓት ነው፣ ህወሓት ማለት ትግራይ ማለት ነው። ለምሳሌ እናቶ ጌታቸው ረዳ ከወጡ በኋላ እኮ ነው እንደዛ ያሉና ኢንተርቪዎቻቸው ላይ የትግራይ ህዝብ እንደዚህ ነው፣ ትግራይ ህዝብ ህወሓት ጋር ልዩነት አለ ምናምን ሀሳቡ አለ። በጦርነቱ ሰዓት ይሉ ነው የነበረው። ጦርነቱ ጋር እንደዚህ ነበር ትግራይና ምናምን ህወሓት ተለያይቶ አያውቅም። መብቱ እኮ ነው። ቆይ አይደለም አንድ ሰው ይሄ ነው መሪ ካለ መብቱ ነው። አላለም የትግራይ ህዝብ አላለም። ካለም ግን መብቱ ነው። ያ ጦርነት መክፈቻ ሰበብ ሊሆን አይችልም በፍጹም። ለዛ ነው ጦርነት መክፈቻም ካልሆነ ከመሳሪያ በፊት ሀሳብ ማስቀደም ለዚህ ትውልድ ይህን ለማንሳት ደግሞ እያንዳንዱ ፖለቲከኛ ችግር አለበት ብለን እንውሰድ። አለበት። ይሄ ትውልድና የዛ ገፈት ቀማሽ ከሆነ የፖለቲካ ባህላችን መነሻ አለው ማለት ነው። እኔን ከመጠየቅ ለምሳሌ እኔ አንተ ከምትይኝ ኮዝ አለኝ፣ ኮዙን አጥንቼ ይሄ እንደዚህ አይነት ያደረገው ሰው ወደዛ ወይም ደግሞ መወገድ ወይም ደግሞ በህግ የሆነ ነገር መሆን ወይ ደግሞ እኔ በማነሳው በዚህ ዘመን ወጣት የማነሳውን ትውልዱ የሚያነሳውን ነገር ተግባራዊ ካላረገ ምን ሊያደርግልኝ እያገዳደለኝ የሚል ጥያቄ ስላለብኝ ነው። ኤግዛክትሊ። ስለዚህ ለምንድን ነው አንተ ያንን እርምጃ ማትራመደው? ያን የተሻለ አማራጭ የመሆኑን እርምጃ ማትራመደው ወይም ይሄ ትውልድ የማይራመደው ለምንድን ነው? እንደዚህ አይነት ጥያቄ አይራመድም ብለሽ ታስባለሽ? አልተራመደም። እርግጠኛ ነኝ።
እኔ የሚታይ የሚጨበጥ ነገር አሁን ብታቀርብልኝ ልንነጋገርበት እንችላለን። የማቀርበው የሚታይ የሚጨበጥ ነገር ስለሌለኝ ለምሳሌ በእኔ የ2008-9 በቂ ነው ብዬ አስባለሁ። በቂ ነው። ከዛ ምን ለውጥ መጣ? ቢያንስ ህወሓትን እኮ ከስልጣን አንስቷል። ህወሓትን ከስልጣን የማንሳት እንትን አይደለም ችግር አይደለም ያለብን። ምን ተሻሻለ? ህወሓት ከስልጣን ተነሳ። ኢህአፓ ራሱ ገባ። ቆይ ኢህአፓ ወደ ሀገር ውስጥ ገባ። ኢህአፓ መግባቱን ከትልቁ ከሀገር ኮዝ ጋር እኩል አናወዳድረውም እኛ እንደ ኢህአፓ። እኔ ኢህአፓንማ ካነሳን ብዙ ስለ ኢህአፓ አይደለም አሁን እኔና ሀሳቡ የዚህ ዘመን ትውልዶች እኔም ብትለኝ ፐርሰናሊ ኢህአፓን ስላስገባው ይሄ መንግስት ወይ አሁን የመጣው እሳይ ጎሽ ለውጥ አመጣለል አልችልም። የፖለቲካ ምህዳሩን ቢያንስ ምን ሰፋ? የተገደሉ ፖለቲከኞችን የታሰሩ ፖለቲከኞችን አሁን ያለውን አይደለም አሁን ባለው አለ ለውጥ በመጣበት ታይም እኔ ለውጥ ብዬ አልወስደው። በመጀመሪያ እሱ ላይ እንስማማ። ረጅም ሰዓት አይጠበቅብንም። ያንቺን ሀሳብ ወስዳለሁ። ምክንያቱም ለምን መሰለሽ እኔ የ2009-8 ሐምሌ ላይ ባህር ዳር ላይ በአንድ ቀን ውስጥ 70 ምናምን ወጣት አልቋል። እነዛ ወጣቶች ለምንም አይደለም የሚሞቱት፣ መብታቸውን ለማስከበር ተከበረ። መስዋዕት ነው አልኩ እኮ ተከበረ። ሰው ያ መስዋዕትነቱን እያቃለልኩት አይደለም፣ ግን ተከበረ ወይ? ለዛ ነው ለውጥ አልለውም ያልኩ። ለምን መሰለሽ ይሄ ትውልድ አይሰራም ብሎ ለመወሰን የነዛን ሰዎች መስዋዕት መቀጠል ነበረበት። እንዴት በምን መንገድ የተካሰስን እኮ ነው። የተካሰስን ስለ መብቴ በፖለቲካዊ መንገድ አልተከበረልኝም ብለው መሳሪያ ያነሱ ተባለ። ለምን መሳሪያ ያነሱ ብለን እንጮሃለን አይደለ? ከዛ ደግሞ መስዋዕትነታቸውን ደግሞ አከበርን እንላለን። እኛ በራሱ የምናነሳው ሀሳብ የተጣለሰ ነው። እኔ አሁን ለምሳሌ መሳሪያ ማንሳቱ እኔም አልደግፈውም ነው። እነዚህ ልጆች የሞቱት ሰላማዊ ትግል እያደረጉ ነው። ሰላማዊ ትግል መቼም ቢሆን ለውጥ ያመጣል። መጥፎ ወይም ጥሩ ለውጥ አመጣ። አሁን ግን ባለው ሁኔታ የኛ ለምሳሌ ፖለቲከኞቻችን አያያዝ፣ የኢሊቱ አረዳድ፣ አብዛኛው እኮ ስልጣኑ ላይ ያለውም ኢሊቱ ነው። የመጣውም ፖለቲከኛ ለምሳሌ የሀፓም ዋቴቨር የትኛውም ፖለቲካ ፓርቲ ኢትዮጵያ ውስጥ የገባው እኮ ለውጥ አለው ብላ የገባው የተደረገው ለውጥ ህወሓት አምባገነን ነበር፣ ስልጣንን አላግባብ ይዟል፣ ምርጫ አጭበርብሯል ሲል የነበረው ማህበረሰብ እኔ አሁን የማስታውሰው አሁን ተቃዋሚ ሳይልስልሽ በተለያየ ለምሳሌ ትጥቅ ትግል ምናምን የገቡ ሰዎችም ማቃቸው 2010 መጨረሻ ላይ መስቀል አደባባይ ሲያዘጋጁ ነበር። አይገርም? በቃ ለውጥ አመጣል በእነሱ ሳቢ የስም ለውጥ ከባድ ነው ማለት ለምን መሰለ አሁን ስልጣን ላይ ያሉት ሰዎች እኮ ከየትም የመጡ አይደለም። ኢህአዴግ ውስጥ የነበሩ ሰዎች እዛ ያንን እንደ ሰይጣን እየሳክ እዛ ውስጥ የነበሩ ሰዎች ያንን ስርዓት ሲያስቀጥሉ የነበሩ ሰዎች መልአክ ሆነው ኢትዮጵያን ገነት ያደርጓታል ብሎ ራሱ ኤክስፔክት ማድረግ ፖለቲካዊ አዌክ አለመሆን ነው፣ አለመንቃት ነው በእኔ አረዳድ። አይሆንም ብለሽ ታስባለሽ? እንደዛ ለምሳሌ በየትኛውም ዓለም ላይ ከአንድ ፖለቲካ ወደ አንድ ፖለቲካ ሽፍት ይደረጋል። ምን ለውጥ አመጣው? ጊዜ ብዙ ሰው ለውጥ ማለት ታውቃለህ፣ ያንን ጊዜ የማይደግፍን ሰው ሲባል የነበረው እና ብዙ የተሰደብኩበት ጊዜ ነበር። ምን ተብልሻል? ወይ ተው እስኪ ነው ማለት አንዳንድ ነገሮች ለመሰለሽ ከመሰረታቸው ሲሆኑ የተሻለ ይሆናል ብዬ ስለማስብ እኔ አንደኛ ይሄ ፖፑሊስት የሆነ ነገር አልወድም። ይሄ ህዝብ የሚያስፈልገውን እኮ ትናገራለህ። የሚፈልገውን መስማት የሚፈልገው ይሄ ነው ብለህ እየተናገርክ ህዝብ ድጋፍ ለጊዜው ተሰበስብ ይሆናል። ከዛ በኋላ መጨረሻው ግን አያምርም። ልክ እንደዚህ ማለት ነው እና ያስታውቃል ከመጀመሪያው ማለት አብረህ ስልጣን ላይ ያወጡህን ሰዎች ከዛ ደግሞ አብረህ ስትሰራ የነበረውን እንደ በኋላ ስንሰማ እንደ አምላክ ራሱ ተወዳቸው የነበሩ ሰዎችን ወጥተህ አሁን እነሱ እንደዚህ አድርገው አንተ የት ነበር? ከዛኔ ራሱን እነሱ አደረጉ ያልከውን ነገር ስትሰራ እኮ ነበር አይደለ? እንደው ምን አይነት መልአክ ቀርቦ ልብህ ተለውጦ ነው ያንን እንትን ለማለት የበቃው? አምባገነን ነበር፣ ኢህአዴግ አምባገነን ነበር። ምንም የሚካድ ነገር የለውም። ማየት ማስተዋል ግን ያስፈልግ ነበር። እንደዚህ ነው ወይ ለውጥ የሚመጣው? ማን ናቸው እነዚህ ሰዎች? ትክክለኛ ለውጥ ያመጣሉ ወይ? ህዝብ እኮ ነው የታገለው አይደለም?
ሰዎች ታግለውም አይደለም ኢንፋክት ወደ ስልጣን የመጡት ህዝብ የታገለውን ያን ሁሉ ዋጋ የተከፈለለትን ትግል እንዲሁ እንደተራ ማለት ማንነታቸውንም ለማታውቀው ከዛ ደግሞ ሲሰድቡት እና እንደ ሰይጣን ሲስሉት ከነበረ ስርዓት ጋር አንድ ላይ ሆነው ያንን ፈጸመ ያሉትን ድርጊት ሲፈጽሙ የነበሩ ሰዎችን ለነሱ አሳልፎ መስጠት ግን አግባብ አልነበረም። መታየትም ነበረበት። ያ ሁሉ ድጋፍ ያ ሁሉ እናንተ የምትሉትን ሁሉ እናምናለን ከሚል ድጋፍና ሰልፍ በፊት መታየት ነበረበት። ህዝቡ ያንን ላይ ያደርግ ይችላል፣ ኤሊቱ ግን ማድረግ ነበረበት። ኤሊቱ አብሮ አጨብጭቧል። አዎ በጣም ነው የሚያሳዝነኝ እኔ አሁን እሱን ሳይ። ያንቺ ላይ ምን ደረሰ ግን? በዛን ሰዓት ጋዜጠኛ ነበርሽ? በዛን ሰዓት የዛኔ ምን ተፈጠረ መሰለህ ምልህ ዝም ብዬ አርቲክሎች ምናምን እጽፋለሁ ምናምን፣ ጋዜጠኛ አልነበርኩም የዛን ሰዓት። ዝም ብዬ እጽፋለሁ፣ ፌስቡክ ላይ ምናምን ለጥፍ ነበር እና ከዛ ሰልፍ የዛኔ ሲወጣ ምናምን አይ ቆይ እዩት፣ ቤትም ነው ቆይ እስቲ ትንሽ ብታዩት አይሻልም ምናምን እል ነበረ እና አይ ድሮም ምናምን አለ አይደል የዛኔ ሲባሉ የነበሩትን ለውጥ አትወዱም እንደዚህ 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 አይነት ነገር ምናምን ይባል ነበር ከቤትም ጀምሮ ነው የምልህ። ከዛ ልክ ያ ቢሆን ደስ ይለኝ ነበር ማለት እኔ ተሳስቼ ቢሆናል አይደለ እኔ ተሳስቼ ወይ እንደዚህ የሚሉ ሰዎች ተሳስተው ትክክለኛ የለውጥ ኃይል ሆኖ ቢሆን በጣም ደስ ይለኝ ነበር። ግን አልሆነ በሚያሳዝን ሁኔታ። አንዳንዴ ወይ ስህተት በሆንኩ የምትለው ነገር አለ አይደለ መለኪያ ሊኖርሻል። የምን ለምሳሌ አንዳንዴ የሆነ ፕሮሰስ አለዋል ለውጥም ሲባል አንድ ጉዳይ ለምሳሌ የመጣው ለውጥ ውጤታማ አይደለም ከመጀመሪያው ብለሽ ታስቢ በዚህ በዚህ መለኪያ ብለሽ የምታስቢ የመጀመሪያው ንግግሮቹ ልክ አልነበሩ። ህዝብ አብሮ እንዳልኖረ ህዝብ መሀል ትልቅ እንትን እንደነበረ አይነት አድርጎ መሳል ልክ አይደለም። የመጀመሪያ የፓርላማውን ንግግር ታስታውስ እንደሆነ ከዛም በኋላ ሲነሱ የነበሩ ነገሮች ጤነኛ አይደሉም። ኦኬ ለውጥ መጣ አይደለ በቃ አስቀጥለው ለውጡን መራገም ምናምን አይጠበቅብህም። የህግ እርምጃ አለ በቃ በዛ መሄድ ትችላለህ እኮ እንጂ የህዝብ ድጋፍ ለማግኘትና ህዝቡ ያንን ስራ አጠልቶታል ስለተባለ ስትራገመዋል የመሪ ኃላፊነትም አይደለም። ገብተዋል ምለ የህዝብ ይሄ ጊዜያዊ የሆነ ጥቅም ለማግኘት ከዛ ግን በዋናነት እንዳልኩ ህዝብ ላይ ሲነሱ የነበሩ ነገሮችን አልወዳቸው። መንገዳችንም አካሄዳችንም እንደየፖለቲከኛው አስተካክል ነው ብለህ አይደል እንዲመጣው ለውጥ ነው ብለህ እኮ ነው የመጣው። ግዴታ ነው ማስተካከል። እሱ ነው የምልሽ። ለምሳሌ አካሄዱም መንገዳችንም ይለያያል የምልሽ። ለምሳሌ ኢህአፓ የሚያስብበት መንገድ ይሄ ነው ብሎ ይሄዳል፣ ሌላኛው መንገድ ስህተት ነው። በእኛ ሀገር የትኛውን ፖለቲካ ኤሊት ህዝብን ታርጌት አድርጎ መጥፎ ንግግር መናገር መንገድ ነው ብሎ ማሰብ የለበትም። ካሰበም እድል ሊሰጠው አይገባም። የትውልድ ቦታሽ ወይም እድገትሽ ለእንደዚህ አይነት ነገር ቅርብ ነው ለፖለቲካ? አዲስ አበባ ነው የተወልጄ ያደኩት። ከ97 በኋላ የአዲስ አበባ ሰው ብዙ አይደለም ታውቃለህ። ለፖለቲካ ምናምን ቤተሰቦችም ፖለቲካ ውስጥ ያሉ ሰዎች አይደሉም። ሳነብ የሆነ ነገር ትልናል። ከዛ ቅንጅት ሁለት ጣት በጣም ነውን ስለነበር ከዛ ጀምሮ የሆነ ነገር ኮንሱም እናደርጋለን። አዲስ አበባ ላይ ደግሞ በደንብ ለእንደዚህ አይነት ነገር ቅርብ ይመስለኛል። በተለይ 97 ነበረ ማለት በቃ የዛኔ ብዙ እንትን ባትልም ፖለቲካሊ እውቀት ላይኖር ምናምን ይችላል። ግን እቺን ሁለት ጣት ምናምን ሁሉም ሰው ነበር የሚያሳየው፣ እንደ ትሬንድም ነበረች ምናምን። እሱን አስታውሳለሁ። ግን እንዳልኩ በቃ ዝም ብዬ ደስ ይለኛል ድሮ ፓርላማ ምናምን ማየት በቃ ብቻ ደስ ይለኝ ነበረ። ከዛ ደግሞ መጽሐፍ ምናምንም የፖለቲካ መጽሐፎች ካነበብኩ ወይ ታሪክም ምናምን ዝም ብለህ ካነበብኩ በተለይ ከቅርብ ጊዜ ወደ የነበሩትን መበላሸቱ ትክክለኛ መንገድ ላይ ያለመሆኑ በደንብ ይገባሃል አይደለ? እንደገና እኔ ደግሞ የአዲስ አበባ ሰው ብዙ እንትን አለበት ማለት ብዙ ተጎድቷል ብዬ አስባለሁ ምናምንና ያንን ስታይ እንዴ ዋይናት በቃ ማለት እኔ እንዳልኩ ፖለቲከኛ የመሆን ህልም ኖሮኝ አያውቅም። ግን ጋዜጠኝነቱ ላይም በተለይ ፖለቲካ ጉዳዮችና አንዳንዴ ማህበራዊ ጉዳዮችን ምናምን እንትን ማለት በዛ ነው እንጂ የቤተሰብን ፖለቲካል ባክግራውንድ የለውም። በዙሪያም ያለው ሰው የለም። ግን እንደዚህ ስትገቢ የሆነ ሰው ያስፈራራሽ ምናምን የለም? ኧረ ሚስጥር እንዴ ምንድነው ይሄንን ማድረግ ምናምን ያልሽ አለ? ስም አልጠራለህም። አንድ በጣም ታዋቂ ፖለቲከኛ ነው እና ክሎዝ ነን በደንብ አልነገ መጀመሪያ በቃ ዝም ብዬ አናውንስ ኢንተርቪው ሰጥ ነው
ተመልክቶ የነበረው እና ምክንያቱም መጀመሪያ ብናገር ገብቶሃል ማስፈራራቱ አለ እንደዚህ ነው ይቅር ምናምን የሚባል ነገር ራሴ ብቻ ነኝ ያንን ውሳኔ መወሰን የፈለኩት ኤክስተርናል የሆነ እንትን አልፈለኩም ኢንፍሉዌንስ አልፈለኩም ነበር እና ኢንተርቪው አድርጌ አይቶኝ ወደ ውጪ ስለሽ ጭራሽ ገባሽበት ምናምን እና ብሎ እንደዛ በጣም ያስፈራራኝ ሰው አለ ብነግርህ ስሙን ታውቀዋለህ ምክንያቱም ምንድን ነው አልሽ ረጅም ዓመት ነው እሱ ፖለቲካ ላይ የነበረው ያውቀዋል ችግሩንም ጣጣውንም ምናምን በደንብ ያውቀዋል የሚያውቀው ሰው ነው እና በዛ ምክንያት ነው ይሄ ልክ አንዳንዴ የምትቀርበው ሰው ያንን ጉዳት ደግሞ እንዲያሳልፈው ማትፈልግም አይደል አንተ ተጎድቼዋለሁ አሳልፌዋለሁ የምትለውን ነገር በዛ ምክንያት ነው ከዛ በኋላ ደግሞሽ አገኘሽ አዎ በተደጋጋሚ እና ምን ይላል አይ በቃ አንዴ ገብቼበታለሁ ሰው ከገባሽ በደንብ ግቢበት ባትገቢ ነበር ግን ከገባሽ በደንብ ግቢበት ነው አሁን ኢህአፓ ላይ ኃላፊነት አለሽ አዎ ዋና ጸሐፊ አዎ በፖለቲካ ፓርቲ ሲስተም ውስጥ መጀመሪያ አባል ከዛ ህዋስ አደረጃጀት እየተባለ ያድጋል ያን ፕሮሰስ አለፍሽ አባል ነበር ከመቼ ጀምሮ እሱንም አልናገርም ያው አሁን ገብተሻል ብዬ እኮ ምናልባት እንግዲህ ከመጣ በኋላም ወይም ውጭ እያለም ሊሆን ይችላል አይ ውጭ እያለ እንኳን አይደለም ውጭ እያለ አይደለም ግን አባል ነበርኩ ዝም ብሎ ወደ ኃላፊነት አይደለም የመጣው እንዴ እንደዚህ አይነት እንትን እኔም እኮ ብዬ ነው አዲስ ኃላፊነት ሲሰጥ አሻም ሰራርጅ ሆነች ምናምን ሲባል ፖለቲከኛ ነበረች ማለት ባይ ኔቸር የኢትዮጵያ ፖለቲካ ሲስተም ይታወቃል ብዬ ነው በቃ ኃላፊነት ለመድረስ በትንሹ ሁለት በትንሹ ነው ማለት ይሄም አጭር አዲስ ፓርቲ ሲሆን ነባር ፓርቲ ሲሆን ደግሞ 7ም 8ም 9 ለምን አመኑብሽ ነው አሁን ይኸው አንሷት ነው አይ ማመን አይደለም እኮ እንትኑ ነው የገባሽበት መንገድ ማወቅ ፈልጌ ነው ማለት እንደዚህ በአጭር ጊዜ ረጅም ጊዜ አይደለም ለመናገር በጣም ረጅም ጊዜ አይደለም ወይም እንደተለመደው ረጅም ጊዜ አይደለም ወጣት ትሆኝና አሁን ያለሽበት ኃላፊ ዋና ጸሐፊ ፓርቲ ዋና ጸሐፊ ደግሞ ትልቁ ሮል የሚሰራ ነው ከዛ ዙሪያሽ ነባሮች አሉ በጣም ረጅም ዓመት ሁለተኛ ቀደምት አባሎች ደግሞ ኢንፍሉዌንስ ይኖራቸዋል ፓርቲው ላይ እንዴት ነው የምታስኬጂው በጣም እዚህ ከገባው በኋላ በጣም የገረመኝን ነገር ልንገር በአማካሪነት አሉ መስራቶቹ መርሻ ዮሴፍ ብዙዎቹ እና ታውቃለህ እኔ በቃ ጠበቄ የነበረው በቃ የሆነ ሃርሽ የሆነ ኤንቫይሮንመንት ሃርሽ ስደር በቃ በጣም እንትን ያለበት ይሄ ተሳቀቂ ምናምን እንደዛ አይደለም ልክ በቃ ዌልካሚንግ ናቸው በጣም ይሄ አዲስ ሰው ሲመጣ ወጣት ደግሞ ሲመጣ እና በቃ ይችላል ብለው ያሰቡትን ሰው እንትን ለማለት በደንብ ውስጥ ለማስገባት እንትን የለባቸውም ይሄ ኢጎም የለም ምንም የሌለበት ቦታ ነው እና በጣም ዌልካሚንግ ነበሩ አሉ ትላልቆቹም እንዳልኩ በአማካሪነት ደረጃ እና በጣም ዌልካሚንግ ሆነው ከዛ በቃ ምን ማድረግ እንዳለብህ እምልህ አለ አይደል ግሪፑን መያዝ አለብህ እኔ ፖለቲከኛነት ምን እንደሆነ ገብቼበት አላውቅም ኢንተርቪው ከማድረግ በዘለለ ፖለቲከኞችን እና በደንብ ግሪፑን እንድትይዘው እንዴት እንትን ማለት እንዳለብህ ከልምዳቸው ከምናቸው በደንብ ነው እንትን የሚሉት እና ዌልካሚንግ ነበሩ በጣም አዎ ጋዜጠኛ እያለሽ ጥያቄ ስትጠይቂ በነፃነት ነው መረጃም እንደፈለግሽ ነው የምታየው ፓርቲ ውስጥ ገቢ ግን ያ ነፃነት የለም እንዴት ታስኬጂዋለሽ እንትን ነው አሁን ልክ ጋዜጠኛ ስትሆን እንዳልኩ በጣም ገለልተኛ ነህ ሁሉንም እኩል ነው የምታፋጥጠው እኩል ነው የምትጠይቀው ምናምን እዚህ ጋር ግን አፊሌትድ የሆንክበት እንትን አለ የምትናገረውን በጣም ትመርጣለህ ኦፍኮርስ ጋዜጠኛ ሆነ ትመርጣለህ የዚህኛው ግን ኮንሲኩዌንስም አለው በጣም ትልቅ እሱን እንትን ትላለህ ከዛ እኔም እንደሚያስቸግረኝ ታውቃለህ ልክ ኢንተርቪው ሰው ከደወለልኝ ለኢንተርቪው ምናምን በተለይ የስልክ ኢንተርቪው ምናምን ከሆነ ወይ የቪዲዮ ምናምን በአካል ካልሆነ እኔ ጋዜጠኛ እያለሁኝ ደውዬ ሰው ሲያንዛዛብኝ አልወድም ነበር እና በዛ ምክንያት በጣም አጭር አድርጌ እመልሳለሁ በተለይ የአካል ካልሆነ እና እሱ ደግሞ አሁን ላይ ያለውን በተለይ ውጭ ሀገር ያሉ ሚዲያዎች ምናምን ደግሞ እሱን አይፈልጉትም መሰለኝ በደንብ ኢላቦሬት አደረገ እኔ ፖይንታውን አስቀምጥ ነው ከዛ አውቀዋለሁ አሁን ደግሞ ይሄ ልቆርጥ ነው ምናምን እያልኩኝ ካት ማድረግ አይደል የሚከብድሽ
ስክሪፕት መጻፍ ምናምን ይከብድ ስለነበር እና እሱ አስቸግሮኛል በጣም በራሴ አይነ ነው የማየው ምናምን። ኦፊስ ኤንቫይሮንመንቱ ኃላፊዎች ምናምን ፖዘቲቭ ከሆኑ ሌሎችንም የመሳብ እድላቸው ሰፊ ይሆናል። እኔ እንደው ጓደኞችን ላስብ ማለት ከሌከሌ አልልሽም፣ ፖለቲከኛ ከሆንሽ በኋላ እንዴት ነበር? አሁን ብዙ ጓደኛ የለኝም እንደዛ ብትንለፈ ምክንያት እኔ እንጃ በቃ የለኝም፣ በእውነት የለኝም። አሁን ላይ ብዙ ጓደኛ አንደኛ እንትኑም ይሄ ባህሪው የስራውም በጣም ጥንቃቄ ይፈልጋል። ማለት አሁን ብዙ ወይ ከቤት አልወጣም ምናምን ይገድብሃል፣ ራሱ ይገድብሃል ያለው ነገር። ከዛ ደግሞ ያው እንትንም ይኖራል ጓደኞች ፍራቻ ሊሆን ይችላል፣ እንደዛ ገምታለሁ ሊኖር ይችላል። አሁን እኔ እውነት በቃ በጣም ደጋግሜ ምናምን ማገኘው 1 ወይ 2 ጓደኛ ቢኖረኝ ነው እንጂ የለም በቃ ጭራሽ ማለት ይችላል። ድሮ የነበረ ምናምን የለም። ይሄ ጀማው ምኑ የለም። በተለይ ጋዜጠኛ ስትሆን ብዙ አይደለ እንትን ኔትወርክ ምናምን ብዙ ጓደኞች ይኖራል ምናምን። አሁን ያ የለም። ግን ከባድ እኮ ነው። ግን አስበሻል? አሁን በጣም ብዙ ጓደኛ ይኖርሻል። ሁለተኛ ሀሳብ እንዴት ማግኘት ይቻላል? አሁን በተለይ ጋዜጠኛ ጓደኛ ሲኖርሽ ችግሮችን የማወቅ አሁን ጋዜጠኛ እያለሽ ስለ ፖለቲካ የማወቅና አሁን ባለሽበት ቦታ ደግሞ ከስር መሰረቱ የማወቅ እድሉ የትኛው ይሰፋል? ያሁኑ ይሰፋ ይመስለኛል። ጋዜጠኛ እያለው እንደዛ አላስብም። ጋዜጠኛ ሆነ ይሰፋል ብዬ አስብ ነበረ። ፖለቲከኞች ጓደኞች ይኖራል፣ ጋዜጠኞችም ይኖራል እና በብዙ መንገድ ነው የምታገኘው ምናምን ብዬ አስብ ነበር። ግን እዚህ ላይ ደግሞ ስታቅ ከታች ጀምረህ ነው የምታውቀው። ካወቅ ላታቅ ትችላለህ፣ ካወቅ ግን ከታች ጀምሮ ነው የምታውቀው እና ከአባሎቶቻችሁ ከታች ከአንደርግራስ ግማሽ ከማወቅ ደግሞ ግማሽ አውቀ ብዙ ነገር ከማወቅ እቺ ትንሿን ነገር ግን ከስር መሰረቱ ማወቅ የሚሻል ይመስለኝ። የኢሃፓን ሲነሳ አሁን ላይ የኢኮኖሚ ርዕዮተ ዓለሙ ሶሻል ዲሞክራቲክ ነው የሚቀበል ይላል። በእኛ ሀገር ማህበረሰብ ውስጥ ሶሻል ዲሞክራሲን መተግበር ይቀላል ይሆናል ብዬ ነው የማስበው። በእኔ እይታ ይቀላልም ውጤትም ያመጣል። ውጤቱን ወደፊት እንጠብቅ። ምክንያቱም ብዙ እንትኖች ለምሳሌ ሶሻሊዝምን አልፈነዋል፣ ልማታዊ መንግስትን አልፈንበታል። አሁን ያለውን ደግሞ መደመር ብለን እንውሰደው። ግን በርዕዮተ ዓለም ደረጃ ብዙ ፓርቲዎች ላይ የምናየው ርዕዮተ ዓለማቸውን ከማሳወቅ ማህበረሰቡ በርዕዮተ ዓለሙ እንዲሰባሰብ ከማድረግ ይልቅ የመጀመሪያ ታርጌት መንግስት እንዲያርጎ መንግስት እንዲብሎ ነው። ኢሃፓም ላይ የምናየው በዚህ መንገድ ፖለቲካ ያስሄዳሉ። አሁን ነገሮችን ማስተካከል አለብህ። መጀመሪያ ያንን በርዕዮተ ዓለም የምትፎካከርበትን በፖሊሲ የምትፎካከርበትን ሀገር ለማምጣት በራሱ መጀመሪያ እንደ ሰው እንደ ህዝብ አሁን እኔም አንተም መኖር አለብን። ገብተዋል እምልህ ያንን አቺቭ ማድረግ ካልቻለን፣ መኖርን አቺቭ ማድረግ ካልቻለን፣ በልቶ ማደርን አቺቭ ማድረግ ካልቻለን በርዕዮተ ዓለም መፎካከር ምናምን ህልም ሆኖብን ነው የሚቀረው። ስለዚህ ርዕዮተ ዓለም አስፈላጊ አይደለም ነው? በደንብ አስፈላጊ ነው። ግን ያን አሁን እኛ አባላቶቻችንን ብታይ አሁን እኛ ጋር አዲስ የሚቀላቀሉ ነባር የሆኑ አባላቶችንን ብታይ ርዕዮተ ዓለሙን ፖሊሲዎቻችንን በደንብ ያውቃሉ። እኛ ጋር የሚመጣ ማንኛውም ሰው ነው የምልህ። ያንን ነው የምናደርገው። ግን ደግሞ ያንን ስናደርግ አሁን ላይ ያለብን አንገብጋቢ ችግር ደግሞ ትተን አይደለም። ተረድተኛል የምልህ መኖር ስላለብን ቅድሚያ እንደ ሀገር መቀጠል ስላለብን ማለት ነው። ለምሳሌ አሁን እኮ እያደግን ነው ብሎ የሚል መከራከሪያ ሊመጣ ይችላል። ያ የዛ ሰው ሀሳብ ነው። እሱማ ኦልሬዲ ቅድም እንዳልሽኝ ዓለም አቀፍ ተቋማትም የሚገልጹት መረጃ ከተቀበላችሁ እድገት አለ ብሎ ይወስዳል። አይኤምኤፍም ወርልድ ባንክም አይኤምኤፍ እና ወርልድ ባንክማ ኢትዮጵያ ዕዳዋን እንኳን መክፈል ያልቻለች ሀገር ብለዋታል። በጎን ደግሞ እድገቷ ይሄን ያህል ፐርሰንት ይሆናል ብሎ ያስቀምጣሉ። ወይ እኛ እድገትን የምንለካው ደግሞ ለምሳሌ ምንድነው ለኢኮኖሚ እድገት ሆዳችን ይቀርባል አይደለ? ይቀርባል። ለእኔ ይቀርባል። እንግዲህ ለአንተ ላይ ቀርብ ይችላል። በዙሪያ ያለ ሰው በልቶ አላደረም ምናምና እንዴት ነው አድገናል ብዬ የምቀበለው? ሌላ እኮ አሁን ይሄ ፖለቲካል ኢኮኖሚ መተንተን የለብህም። ገብተዋል? እንደዚህ አይነት ነገሮችን ለማወቅ ህዝብህን ማየት በቂ። ሌላው የሰላምና ደህንነት ጉዳይ ምን ያህል ቦታ ነው ሰላም?
እንደው አዲስ አበባ እሱነት ሰላም ናት። ከአዲስ አበባ 20-30 ኪሎ ሜትር በነፃነት መንቀሳቀስ ትችላለህ ወይ? ገብተዋል የምልህ። ስለዚህ ያን ሁሉ ስታይ እንደው ማን መቶ እንደዚህ ነህ ቢልህ አክሴፕት ታደርገዋለህ? እንኳን